መልካም የቻናላችን ቤተሰቦች ዛሬም በምርጥ ቪዲዮ ተመልሰናል ማለት ነው። ብዙዎቻችሁን የሚጠቅም ቪዲዮ ነው ብዬ አስባለሁ። ስፔሻሊ ለሪሚዲያል ተማሪዎች ነው ይሄ ቪዲዮ ማለት ነው። ፕሊዝ ሪሚዲያል ዩኒቨርሲቲ ለሚገቡ ሁላ ይሄን ቪዲዮ ለነሱ ብላችሁ ላይክ አድርጉ ፕሊዝ። በቃ ይሄን ቪዲዮ 300 ላይክ አድርጉ እስቲ ግዴታ አድርጉ። ራሳችሁ ላይ ብዙ ሰው እየደረሰው ኢንፎርሜሽን ሚስ እያደረገ ነው ማለት። ለዚህ ይሄን ቪዲዮ 300 ላይክ አድርሱት። ኢቭን ብዙ ሰው እንዲጠቀም ብለን እንጂ ሌላ ነገር እኮ አይደለም። እንደዚሁም ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ጠቃሚ ኢንፎርሜሽኖች ስለምንለቅላችሁ አሁን ሰብስክራይብ ማድረግ እንዳረሱ ማለት ነው። ቀጥታ ወደ ቪዲዮ ሀሳባችን ዛሬ ምንድነው? ዩኒቨርሲቲ ፕሌስመንታችሁ ካወቃችሁ በኋላ ምድባችሁን ካወቃችሁ በኋላ ማች ነው ዩኒቨርሲቲ የምንገባው ሪሚዲያል ተማሪዎች። ስፔሻሊ ብዙ ጊዜ ጥያቄ ሊሆንባችሁ ይችላል። ዛሬ ደግሞ ልመጣላችሁ በምን መሰላችሁ? ያለፈው አመታትም ብዙ አልቆዩም ፕሌስመንት ከታወቀ በኋላ። ዛሬ ምንድነው ብዙዎቻችሁ የትምህርት ሚኒስቴር ኦፊሻሊ የዩኒቨርሲቲ የምትገቡበትም ቀን ባይናገርም ግን ብዙ ጊዜ ግምት ሳረግ ጊዜ ዝም ብዬ አይደለም ፕሌስመንቱን ከ20 አልፉም ብዬ ሪሚዲያል ገምቼ ነበር። ለምንድነው ግምት አንፈልግ ምናምን ብላችሁ ነበር፣ ግን ስፔሻሊ ባልኩበት ቀን ነው። ግን ግምት ስናረግ ጊዜ እንደዚህ ግምት አይደለም ያለፈው አንፃር እነዚህ ኢንፎርሜሽኖችን ሪሰርች አድርገን ከዩኒቨርሲቲ አስተማሪዎችም ጠይቀን የሚቀራረበውን ኢንፎርሜሽን ነው የምንሰጣችሁ። ለዚህ ተረዱን ፕሊዝ። እኛ እስከዛ ድረስ እኮ ሬዲ እንድትዘጋጁ ነው። ገና ኢንፎርሜሽን እስኪወጣ ድረስ መጠበቅ አያስፈልግም ማለት ነው። ለዚህ እናንተ 2 ሳምንት ከበለጠ እስከ 2 ሳምንት 5 ቀን ምናምን 2 ሳምንት ከ5 ቀን ምናምን ከዛ በላይ ቀን ይላችሁ ማለት ነው። ከዚህ ቀናት ፕሊዝ በትክክል ተዘጋጁ። በሁሉም ለሶሻል፣ ለናቹራል፣ ለባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ለእነዚህ ሂስትሪ፣ ጂኦግራፊ እነዚህ ትምህርቶች ነው ለሪሚዲያልም ለሶሻል ለናቹራል ለነዚህ ትምህርቶች ራሳችሁ ሬዲ አድርጉ። በቃ በአጠናናችሁን ምናችሁን ከሃይ ስኩል ቀይሩ፣ ቼንጅ አድርጉ። በቃ ከሃይ ስኩል ሌላ ነው ያጠናን ዘዴ። ለዚህ ፕሊዝ በዚህ 2 ሳምንት በቃ ኢቭን 2 ሳምንት ቢቀራችሁ ነው ቢኮዝ ያለፈው አመታትም አልቆዩም ማለት ነው። ለዚህ ዩኒቨርሲቲ ለመግባታችሁ 2 ሳምንት ምናምን ከበዛ 2 ሳምንት ከ3 ቀን ምናምን ነው። በቃ ሪሊ ሀስቡት። ይሄ ቀን ነው የሚሆነው ማለት ያልኳችሁ ግምት አይደለም። የሚቀራረበው ነው የነገርኳችሁ ማለት ነው። ለዚህ በዚህ ቀናቶች ሬዲ ነው ፕሊዝ። አሁን ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን እነዚህ ትምህርቶች አጠናን ዘዴያችሁ ሌላ አጠናን ዘዴ ነው ፕሊዝ። እንደ ሌሎቹ እንደ ባዮሎጂ ምናምን አይደለም። እንደዚሁም ሂስትሪ እንደ ማዝ ምናምን አይደለም የሚጠኑ። እነዚህ ከሃይ ስኩል ትንሽ አድቫንስ ሊሆን ይችላል። ለዚህ አጠናን ዘዴያችሁን ትንሽ አድቫንስ ማድረግ አለባችሁ ማለት ነው። ለዚህ በስትክክል በእነዚህ ቀናቶች ሬዲ ነው ፕሊዝ። ይሄን ኢንፎርሜሽን እኔ ገና ዩኒቨርሲቲ ገና እስኪታወቅ ድረስ መቼ እንደምትገቡ ድረስ ገና እስኪታወቅ ድረስ ከምንጠብቅ አሁን ቶሎ ብላችሁ ሬዲ እንድትሆኑ ነው ማለት ነው። የኔን መች ሊሆን ይችላል ብዬ ኢንፎርሜሽን በትክክል ሪሰርች ስፔሻሊ ቀኑ ትምህርት ሚኒስቴር ባይናገርም ከ2 ሳምንታት በላይ አያልፍም ማለት። ለዚህ ሬዲዮ ነው። እንደዚሁም ከፈለጋችሁ ደግሞ ለባዮሎጂ፣ ለኬሚስትሪ ኦር ለሶሻል፣ ለሂስትሪ፣ ለጂኦግራፊ እነዚህ ትምህርቶችን ያጠናን ዘዴ ምርጥ ያጠናን ዘዴ እንድሰራላችሁ ከፈለጋችሁ ፕሊዝ ይሰራልን በሉ ኮሜንት ላይ ዛሬ ሰራላችኋለሁ ማለት ነው። ለዚህ በዚህ ቪዲዮአችን ይሄ ይመስላል ማለት ነው። እንደዚሁም የእንግሊዝኛ የ30 ቀን ቻሌንጅ መግባት ከፈለጋችሁ ይሄ ቪዲዮ ሰርቻለሁ ማለት ነው። እዛ ጋር መገናኘት እንችላለን። በሌላ ቪዲዮ እስከነገር ድረስ መልካም ቀን።